የኮሎኔሉ የመጨረሻዎቹ የስልጣን ሰዓታት የኮሎኔል መንግስቱ ኃይለ ማርያም የመጨረሻዎቹ የስልጣን ሰዓታት በውጥረት በሚስጥርና ባልተጠበቁ ክስተቶች የተሞሉ ነበሩ። ግንቦት 19 ቀን 1983 ዓ.ም ያለምንም ይፋዊ መግለጫ መንግስቱ ከቤተ መንግስት የወጡበት ቀን ነበር። በወቅቱ ለቅርብ ረዳቶቻቸውና ለሚኒስትሮቻቸው የተነገረው በደቡብ ኢትዮጵያ የሚገኘውን የጦር ሰፈር ለመጎብኘት ይሄዳሉ የሚል ነበር። ቦሌ አየር ማረፊያ ሲደርሱም ጥቂት የቅርብ ባለስልጣናት ለምሳሌ ሌተናል ኮሎኔል ተስፋዬ ገብረ ኪዳን ተገኝተው ነበር። በጊዜው የተጠቀሙት ተዋጊ አውሮፕላንም ሳይሆን የሲቪል አውሮፕላን እንደነበር ይነገራል። አብራሪው መድረሻው የት እንደሆነ የተነገረው አየር ላይ ከወጣ በኋላ እንደሆነም ይነገራል። የኮሎኔል መንግስቱ የመጨረሻዎቹ ሳምንታት በተለይ ሚያዝያና ግንቦት 1983 በከፍተኛ ውጥረት በውስጥ ሴራና ተስፋ መቁረጥ የተሞሉም ነበሩ። ከመውጣታቸው 2 ሳምንት ቀደም ብሎ መንግስቱና ከፍተኛ የጦር መኮንኖች በደብረ ዘይት ቢሾፍቱ ተሰብስበው ነበር። በሰሜን ግንባር ኤርትራና ትግራይ የነበረው ጦር ሙሉ በሙሉ እየተሸነፈ መምጣቱም ታወቀ። አንዳንድ መኮንኖች ጦርነቱን ማሸነፍ አንችልም፣ የፖለቲካ መፍትሄ ይፈለግ የሚል ድፍረት የተሞላበት አስተያየት መስጠትም ጀመሩ። መንግስቱ ግን አሁንም እስከ መጨረሻው መዋጋት የሚል ግትር አቋም ነበራቸው። የአሜሪካው ረዳት የውጭ ጉዳይ ሚኒስትር ሄርማን ኮሌን በለንደን ሰላም ንግግር ለማድረግ ሲዘጋጁ ለመንግስቱ የላኩት መልእክት ግልጽ ነበር። እርስዎ ስልጣን ካልለቀቁ ሰላም አይመጣም የሚል። መንግስቱ በዚህ ወቅት እጅግ ተገልለው ነበር። አጋሩ ሶቪየት ህብረትም ድጋፏን አቁማ ነበር። በመጨረሻዎቹ ሳምንታት በቤተ መንግስት ውስጥ ከፍተኛ ጥርጣሬም ነግሶ ነበር። በወቅቱ የነበሩ የደርግ አባላት እንደ ተስፋዬ ገብረ ኪዳን ያሉ መንግስቱ መውጣት እንዳለበት ሚስጥር መነጋገር ጀመሩ። ኮሎኔሉ በራሳቸው ጠባቂዎችና በባለስልጣናት የመከዳት ስሜት ስለደረሰባቸው አብዛኛውን ጊዜያቸውን በምሽግ ውስጥ ያሳልፉ እንደነበርም ይነገራል። ከመውጣታቸው አንድ ቀን ቀደም ብለው ለኢትዮጵያ ህዝብ ያደረጉት ንግግርም እጅግ ዝነኛ ነበር። ጠላታችን ደጃፋችን ደርሷል፣ እያንዳንዱ ዜጋ የታጠቀውን ይዞ ይውጣ የሚል የክተት ጥሪ ነበር። ህዝቡን ውጣና ተዋጋ ብለው በነጋታው ግንቦት 13 ጠዋት ራሳቸው ሀገር ጥለው መውጣታቸው በደጋፊዎቻቸው ዘንድ ሳይቀር ትልቅ ቅሬታን የፈጠረ አጋጣሚ ነበር። መንግስቱ ከመውጣታቸው አንድ ሳምንት ቀደም ብሎ ባለቤታቸውና ልጆቻቸው በሚስጥር ወደ ዚምባብዌ ተላኩ። ይህ የሚያሳየው ኮሎኔሉ አስቀድመው ለቀው ለመሄድ መወሰናቸውን እንጂ በድንገት የተፈጠረ ነገር እንዳልነበረ ነው። በ1966 ዓ.ም በሺዎች በሚቆጠሩ ሰዎች የታጀቡት መሪ በ1983 ግንቦት ወር ላይ ግን በቤተ መንግስት ውስጥ ጥቂት ሰዎችን እንኳን መናቅጧቸው ብቻቸውን ሲጨነቁ ማየት ትልቅ ኮንትራስት ይፈጥራል። በተለይ በወቅቱ በቤተ መንግስት የነበሩ አገልጋዮች ስለ መንግስቱ የመጨረሻ ምሳ ወይም ስለነበራቸው ቁጣ የገለጹት መረጃ እንደሚያሳየው በመጨረሻዎቹ ቀናት በቤተ መንግስት የነበረው ድባብ እጅግ አስገራሚ ነበር። በተለይ ግንቦት 12 እና 13 የነበሩት ሰዓታት አስፈሪ እንደነበሩ ይገልጻሉ። መንግስቱ ከመውጣታቸው በፊት በነበሩት ጥቂት ቀናት ምግብ የመብላት ፍላጎታቸው ቀንሶ እንደነበር በቤተ መንግስት የነበሩ ሰዎች ገልጸዋል። ከመጠን በላይ ሲጋራ ያጨሱ ነበር። በለመዱት ቁጣ ፈንታ ረጅም ሰዓት በትክክለኛ አቅጣጫ ሳይሆን ዝም ብሎ ወደፊት በማየት ወይም በማፍጠትና ብቻቸውን በማውራት አብስተው እንደነበር ይነገራል። በመጨረሻም ለቤተ መንግስት ሰራተኞች ላብሳይና ላሳላፊዎች ደህና ሆኑ ሳይሉ ነበር የወጡት። ይህ የሚያሳየው መሄዳቸው ለማንም እንዳይታወቅ የነበራቸው ጥንቃቄ ነው። መንግስቱ ከቤተ መንግስት ወደ ቦሌ ሲሄዱ የያዙት ቦርሳ በወቅቱ ለነበሩ ሰዎች ትልቅ ጥያቄ ነበር። ምን ይዞ ነበር? ብዙዎች ከፍተኛ መጠን ያለው ገንዘብና ወርቅ ይዞ ነው የወጣው ብለው ቢጠረጥሩም የቅርብ ሰዎቻቸው ግን ቦርሳው ውስጥ የነበሩ እጅግ አስፈላጊ ዶክመንቶችና የግል ማስታወሻዎች ብቻ እንደነበሩ ይናገራሉ። ሲወጡ የለበሱት ወታደራዊ ልብስ ሳይሆን መደበኛ የሲቪል ልብስ ወይም ሱፍ ነበር። መንግስቱ በታሪክ የሚታወቁት ኢትዮጵያ ትቅደም በሚለው መፈክራቸው ነበር። ነገር ግን በመጨረሻው ሰዓት አብረዋቸው የነበሩ ከፍተኛ የጦር መኮንኖችና በጦር ግንባር የነበረውን በሚሊዮን የሚቆጠር ሰራዊት ዕጣ ፈንታ ሳይወስኑ ጥለው መውጣታቸው በታሪክ ተመራማሪዎች ዘንድ ትልቅ የትችት ነጥብ ነው። በወቅቱ የነበረው የኢሃዲግና የሻቢያ ግስጋሴ የኮሎኔል መንግስቱን ስልጣን ያከተመበት ዋነኛው ወታደራዊ ምክንያት ነው። በሰሜን በኩል የሻቢያ ጦር እጅግ ጠንካራ በሆነ ወታደራዊ ስልት የደርግን ሰራዊት አዳክሞት ነበር። በ1982 ዓ.ም የሻቢያ ጦር ወሳኝ የሆነችውን ምጽዋ ወደብን ተቆጣጠረ። ይህ ደግሞ በኤርትራ ለነበረው ግዙፉ የደርግ ሁለተኛው አብዮታዊ ሰራዊት ምግብና የትጥቅ መስመርን ዘጋ። መንግስቱ ከመውጣታቸው ጥቂት ሳምንታት በፊት አስመራ በሻቢያ ጦር ሙሉ በሙሉ ተከባ ነበር። የደርግ ሰራዊት የሚንቀሳቀሰው በአየር በኩል በሚደርሰው አነስተኛ እርዳታ ብቻ ነበር። የኢሃዲግ ሰራዊት ደግሞ ከትግራይ ወጥቶ ወደ መሃል ሀገር ያደረገው ግስጋሴ እጅግ ከፍተኛና ፈጣን ነበር። በ1983 መጀመሪያ ላይ ኢሃዲግ በኦፕሬሽን ቴዎድሮስ አማካኝነት ጎጃምና ጎንደርን ተቆጣጠረ። ይህም ለደርግ ትልቅ የሰው ኃይልና የእህል ምንጭ የነበሩ ክፍለ ሀገራትን አሳጣው። በመቀጠልም ደሴና ኮምቦልቻን በመያዝ ወደ አዲስ አበባ የሚወስደው ዋና መንገድ ለኢሃዲግ ክፍት ሆነ። የደርግ ሰራዊት በየመንገዱ የመከላከል አቅሙ እየዛለና እየተበተነ መጣ። የኢሃዲግ ሰራዊት አዲስ አበባን ለመያዝ በአራቱም አቅጣጫ ከበባት። ኮሎኔል መንግስቱ ግንቦት 13 ከሀገር ሲወጡ
የኢሃዲግ ጦር ከአዲስ አበባ በስተሰሜን 70 እና 80 ኪሎ ሜትር ርቀት ላይ ደብረ ብርሃን አካባቢ ደርሶ ነበር። በመጨረሻዎቹ ሳምንታት የደርግ ሰራዊት ቁጥሩ ከፍተኛ ቢሆንም የውጊያ ስሜቱ ግን ሞቶ ነበር። መንግስቱ በ1981 የመፈንቅለ መንግስት ሙከራ ሳቢያ ምርጥ የተባሉ ጀነራሎችን በመግደላቸው ሰራዊቱን የሚመራው ጎበዝ መኮንን ጠፍቶ ነበር። በሺዎች የሚቆጠሩ የደርግ ወታደሮች ያለ ከባድ ውጊያ እጃቸውን መስጠት ጀመሩ። መንግስቱ ከወጡ ከ7 ቀናት በኋላ ግንቦት 20 ቀን 1983 ዓ.ም የኢሃዲግ ታንኮች አዲስ አበባ ገቡ። አዲስ አበባ በኢሃዲግ ቁጥጥር ስር ውላለች የሚለው ዜናም በለገዳዲ ሬዲዮ ጣቢያ በይፋ ተበሰረ። የኮሎኔል መንግስቱ ሽኝት በኢትዮጵያ ታሪክ እጅግ አስገራሚና አስፈሪው ነበር። መንግስቱ ከቤተ መንግስት የወጡት በመደበኛ የሥራ ልብስ እንጂ ለስደት በሚሆን ዝግጅት አልነበረም። ለቅርብ ጠባቂዎቻቸውና ለባለስልጣናት የተነገረውም በብላቴ ማሰልጠኛ ጣቢያ ለሚገኙ አዲስ ምልምል ወታደሮችን ለመመረቅና ለማበረታታት ይሄዳሉ የሚል ነበር። ይህ ሽፋን እስከ መጨረሻው ሰዓት ድረስ ሚስጥሩ እንዳይወጣም አድርጓል። የተጠቀሙት የኢትዮጵያ አየር መንገድ ንብረት የሆነውን ዲ ሃሊባንድ ካናዳ DH-6 ትዊን ኦተር የተባለው ትንሽ አውሮፕላን ነበረች። ይህች አውሮፕላን የተመረጠችው በትናንሽ መንደር ማረፊያዎች ላይ ለማረፍ ምቹ ስለሆነችና ብዙ ትኩረት ስለማትስብ ነበር። አብራሪው ካፒቴን መረሳ የተባሉ አንጋፋ አብራሪም ነበሩ። ካፒቴኑ መድረሻው ናይሮቢ መሆኑን ያወቁት አየር ላይ ከወጡ በኋላ ኮሎኔሉ ትዕዛዝ ሲሰጡ እንደሆነ በተለያዩ ቃለ መጠይቆች ተገልጿል። ሽኝቱ የተካሄደው በቪአይፒ ሳሎን በኩል ሳይሆን በወታደራዊ ክፍል በኩልም ነበር። ሽኝቱ እጅግ የቀዘቀዘና ጭንቀት የወረሰውም ነበር። መንግስቱ አውሮፕላኑ ውስጥ ከመግባታቸው በፊት ለተስፋዬ ገብረ ኪዳን ሀገሬን ባደራ ሰጥቻለሁ ማለታቸው ይነገራል። ተስፋዬ ገብረ ኪዳንም በወቅቱ ኮሎኔሉ ተመልሰው የማይመጡ መሆኑን ገምተው እንደነበር በኋላ ላይ ተገልጿል። አብሯቸው የተጓዙት ጥቂት ታማኝ የቅርብ ጠባቂዎቻቸው ብቻም ነበሩ። የሚገርመው ነገር አብዛኛው የቤተ መንግስት ጥበቃ ሰራዊትና የደህንነት መዋቅር መሪው ሀገር ጥለው መሄዳቸውን ያወቁት አውሮፕላኑ የኢትዮጵያን የአየር ክልል ጥሶ ከወጣ በኋላ ነበር። መንግስቱ ከሄዱ በኋላ ለተከታታይ ሰዓታት በቤተ መንግስትና በራዲዮ ጣቢያው መካከል ከፍተኛ ግራ መጋባት ነበር። የኢትዮጵያ ሬዲዮ ኮሎኔል መንግስቱ ኃይለማርያም ከስልጣን መልቀቃቸውን በይፋ የገለጸው ከሰዓት በኋላ ነበር። ዜናውም ሲሰማ በአዲስ አበባ ውስጥ ከፍተኛ የደስታና የድንጋጤ ድብልቅ ስሜት ታይቷል። አባባ ጃንሆይን ያስወጡት በግንቦት ወር ነበር። እርሳቸውን በግንቦት ወጡ የሚሉ ወሬዎች በከተማዋ ተናፍሰው ነበር። ኮሎኔል መንግስቱ ናይሮቢ ኬንያ ጆሞ ኬንያታ አውሮፕላን ማረፊያ ሲደርሱ የገጠማቸው ሁኔታ እጅግ አስገራሚና ግራ መጋባት የነገሰበትም ነበር። አውሮፕላኑ ናይሮቢ ያረፈው ያለምንም ቅድመ ዝግጅት ወይም ይፋዊ የዲፕሎማቲክ ማሳወቂያ ነበር። የኬንያ አየር መንገድ ተቆጣጣሪዎች አውሮፕላኑ የኢትዮጵያ አየር ኃይል አርማ ያለበት መሆኑን ሳዩ ከፍተኛ ድንጋጤ ተፈጥሮ ነበር። መንገደኞቹ እነማን እንደሆኑ ለማወቅም ጥብቅ ፍተሻ ሊያደርጉ ተዘጋጁ። ኮሎኔል መንግስቱ ከአውሮፕላኑ ሲወርዱ የኬንያ የደህንነት ሰዎች ማንነታቸውን ጠየቋቸው። እሳቸውም በማንነታቸው ሳይደባበቁ እኔ የኢትዮጵያ ፕሬዝዳንት መንግስቱ ኃይለማርያም ነኝ በማለት ተናገሩ። የኬንያ ባለስልጣናት የጎረቤት ሀገር መሪ በድንገት አውሮፕላን ማረፊያቸው ላይ መገኘታቸው ግራ አጋባቸው። ጉዳዩ ወዲያውኑ ለወቅቱ የኬንያ ፕሬዝዳንት ዳንኤል አራፕ ሞይ ሪፖርት ተደረገ። መንግስቱና አብረዋቸው የነበሩ ጥቂት ጠባቂዎቻቸው ለ5 ሰዓታት ያህል በአውሮፕላን ማረፊያው በክብር እንግዶች ቪአይፒ ላውንጅ ውስጥ ተገልለው እንዲቆዩ ተደረጉ። በእነዚህ ሰዓታት ውስጥ ፕሬዝዳንት ዳንኤል አራፕ ሞይና የዚምባብዌው ሮበርት ሙጋቤ በስልክ ተነጋገሩ። በቆይታቸው ወቅት የኬንያ ባለስልጣናት ምግብና መጠጥ አቅርበውላቸውም ነበር። ነገር ግን ኮሎኔሉ እጅግ በከፍተኛ ጭንቀት ውስጥ ስለነበሩና ከማንም ጋር ብዙም እንደማያወሩ የዓይን እማኞች በኋላ ላይ ገልጸዋል። ኬንያ መንግስቱ ኃይለማርያምን ለማቆየት ፍላጎት ስላልነበራት የዚምባብዌ መንግስት ልዩ አውሮፕላን ወደ ናይሮቢ ላከ። ኮሎኔሉ ከኢትዮጵያዊቷ አነስተኛ አውሮፕላን ወርደው ወደ ዚምባብዌ አውሮፕላን ሲሸጋገሩ የኬንያ ፖሊሶች ጥበቃ አድርገውላቸውም ነበር። ይህ ሁሉ ሂደት በሚካሄድበት ወቅት ጋዜጠኞች አካባቢው እንዳይደርሱ ተከልክለው ነበር። ሆኖም ግን አንዳንድ የውጭ ጋዜጠኞች መንግስቱ ናይሮቢ ናቸው የሚል ወሬ በማሰራጨታቸው የአውሮፕላን ማረፊያ አካባቢው በወታደር ተከቦ ነበር። ኮሎኔሉ ወደ ዚምባብዌ አውሮፕላን ሲሳፈሩ የወሰዳቸው ካፒቴን መረሳና አነስተኛው አውሮፕላን ናይሮቢ ቀሩ። ካፒቴኑ በኋላ እንደተናገረው መንግስቱ ሲሰናበቱት ደህና ሁን፣ ለቤተሰቦች ሰላም ታደርስልኝ ማለታቸውንና ሌላ ምንም ትዕዛዝ እንዳልሰጡ ተገልጿል። መንግስቱ ናይሮቢ አውሮፕላን ማረፊያ መድረሳቸው እንደተነገራቸው ፕሬዝዳንት ሞይ ወዲያውኑ ስልክ ደወሉላቸው። ሞይ የጠየቋቸው የመጀመሪያ ጥያቄም ወዴት ነው የምትሄዱት? እዚህ ኬንያ ለመቆየት ነው የመጣችሁት ወይ የሚል ነበር። ኮሎኔል መንግስቱ ለሞይ ሲመልሱም አይደለም፣ እዚህ ለመቆየት አልመጣሁም፣ መድረሻዬ ዚምባብዌ ነው ማለታቸው ይነገራል። በዚህ ንግግር ወቅት ኮሎኔል መንግስቱ ድምጻቸው ተቀይሮና እጅግ ዝቅ ባለ ድምጽ ያወሩ እንደነበር የኬንያ የደህንነት ሰዎች ጠቅሰዋል። ፕሬዝዳንት ሞይ እሺ እስከዚያው እዚህ በሰላም ትቆያላችሁ በማለት የደህንነት ጥበቃ እንዲደረግላቸውና ማረፊያ ቪአይፒ ላውንጅ እንዲዘጋጅላቸው ትዕዛዝ ሰጡ። ሞይ ከመንግስቱ ጋር ከወሩ በኋላ ወዲያውኑ ለሮበርት ሙጋቤ ደወሉ።
ሙጋቤ አዎ ከኛ ጋር እንዲመጡ ተስማምተናል፣ አውሮፕላን እንልካለን በማለት አረጋገጡላቸው። በዚህ የስልክ ንግግር መሃል የአሜሪካው ረዳት የውጭ ጉዳይ ሚኒስትር ሄርማን ኮሄን እጅ እንዳለበት ይታመናል። አሜሪካ መንግስቱ በሰላም ከወጡ አዲስ አበባ በጦርነት አትውደም የሚል እምነት ስለነበራት ሽግግሩ እንዲሳለጥ ለሞይና ለሙጋቤ ማረጋገጫ ሰጣ ነበር። በስልክ ንግግሩ ማብቂያ ላይ ፕሬዝዳንት ሞይ ለመንግስቱ መልካም መንገድ የሚል ምኞታቸውን ገልጸውላቸዋል። ይህ ስንብት ለአንድ ሀገር መሪ የሚደረግ ክብር ሳይሆን ከሀገሬ በሰላም ውጣልኝ የሚል ዲፕሎማሲያዊ ሽኝት ነበር። የዚምባብዌ ፕሬዝዳንት ሮበርት ሙጋቤ ለኮሎኔል መንግስቱ የላኩት ልዩ አውሮፕላን ሐረር የአየር ማረፊያ ሲያርፍ አቀባበሉ እንደ ተራ ስደተኛ ሳይሆን እንደ ትልቅ ወዳጅ ነበር። የአየር ማረፊያው በከፍተኛ ጥበቃም ተከቦ ነበር። ጋዜጠኞች ዝር እንዳይሉ ተከልክለዋል። ሙጋቤ መንግስቱን የተቀበሏቸው የአፍሪካ ነጻነት ታጋይ በሚል እሳቤም ነበር። ደርግ ለዚምባብዌ ነጻነት ያደረገውን የገንዘብና የትጥቅ ድጋፍ ሙጋቤ ፈጽመው አይረሱትም ነበር። መንግስቱ ሐረሬ እንደገቡ መጀመሪያ ያረፉት በከተማዋ እጅግ ዘመናዊና ጥበቃ በሚደረግለት ገንሂል በተባለ አካባቢ በሚገኝ የመንግስት እንግዳ ማረፊያ ነበር። የዚምባብዌ ብሔራዊ ደህንነት አባላት 24 ሰዓት ቤቱን ይጠብቁም ነበር። ይህ የሆነው የኢትዮጵያ አማጽያን ወይም የውጭ ኃይሎች ጥቃት እንዳያደርሱባቸው በመስጋት ነበር። መንግስቱ ወደ ዚምባብዌ ከመድረሳቸው ጥቂት ቀናት ቀደም ብሎ ባለቤታቸው ወይዘሮ ውባንቺ ቢሻውና ልጆቻቸው ቀድመው ሐረሬ ገብተው ነበር። ቤተሰቡ በዚምባብዌ ዋና ከተማ ሐረሬ ላይ ሲገናኝ የነበረው ስሜት እጅግ ከባድ እንደነበር ይነገራል። መንግስቱ በስልጣን ላይ ያሉ ቤተሰባቸውን በሚስጥር ማስወጣታቸው አስቀድመው ለመሄድ ማቀዳቸውን እንደሚያሳይ ብዙ የታሪክ ጸሐፊዎች ይጠቅሳሉ። ግንቦት 20 ቀን 1983 ዓ.ም ማለትም መንግስቱ ኃይለማርያም ስልጣን ለቀው ከሀገር ከወጡ ከ7 ቀን በኋላ ኢህአዴግ አዲስ አበባን ሲቆጣጠር መንግስቱም በዚምባብዌ ዋና ከተማ ሐረሬ ሆነው በሬዲዮ ይሰሙ ነበር። ይህ ወቅት ለእሳቸው ትልቅ የሞራል ስብራት እንደነበር የቅርብ ሰዎቻቸው ይናገራሉ። ለ40 ዓመታት በስልጣን ላይ የቆዩት ንጉሠ ነገሥት ኃይለ ሥላሴን በአንድ ጀንበር የገረሰሰው ጠንካራው ሰው ኮሎኔል መንግስቱ ኃይለማርያም የሶማሊያን የዚያድ ባሬ ወረራ በጀግንነት የቀለበሰው ኮሎኔል መንግስቱ ኃይለማርያም ኢትዮጵያ ትቅደም በሚል ንግግሩ የሚታወቀውና ለ17 ዓመታት ኢትዮጵያን በሶሻሊዝም አይዲዮሎጂ የመራው ጠንካራው ሰው ኮሎኔል መንግስቱ ኃይለማርያም በመጨረሻ መዳረሻው ስደትና የሰው ሀገር ሆነ።